ጥባራ ምንድነው ያልከው? ሊቀቀኝ እባክህ። ጥባራ ምንድነው ያልከው? ሰምተሃል እባክህ። ስማ ጆሮዬን ሰማው። ኩራት የሚባለው ጥባሪ የምትለኝ ነገር ስማ። ብጠብርና ብኮራ በአንተ ገንዘብ አይደለም። አንተ አይደለም የምታለብሰኝ፣ አንተ አይደለም የምታጠጣኝ። እኔ ራሴን ሆኜ ምኖር ሰው ነኝ። ስለዚህ ስለኔ አያገባህም። ሊቀቀኝ እባክህ። አንድ ነገር ልንገርህ፣ ይኸውልህ ኩራት ለአላህ ብቻ ነው የምገባው። እሺ እስኪ ከኔ የተሻለ ነገር አለ? ምን አለ እስኪ? በቃ ስሜታዊ ሆኜ ነው። ታዲያ ምንድነው? ነገር ግን እኮ ይሄ ልጅ እውነቱን ነው ያለው። ምን አለኝ? ከማን በልጬ ነው ሰውን መናቅ የምችለው? ኩራት ለአንድ አላህ ብቻ የሚገባ ነው እንጂ ለእንደኔ አይነቱ ቆሻሻ አንድ ተራ ፍጡር ሰው ምኑ ነው የሚኮራው? ስለዚህ እኔ ኩራት ከዛሬ በኋላ ላልኮራ ለአላህ ቃል ገባሁ። ኩራት ለማንኛውም ሰው አይደለም። ቢኮሩ ምንም ቢሆኑ ብትጠብሩ ብትኮሩ ራሳችሁ ናችሁ ኸይር ስራ የምታጡት። ኩራት ይቅርባችሁ። ራሳችንን ሆነን እንኑር። ባለህ ነገር ኑር እንጂ ኩራት በደሆች ላይ መኩራት አይሰራም። ሀብታም ነኝ ካል ብዙ ሰዎች እናንተን ለማስከፋት የማያደርጉት ጥረት የለም። የእነሱንም ቃላት ለማሸነፍ ዝምታን ምረጥ። ዝምታ የጠላቶችህ መሳሪያ ነው። ጠላትህን የምትጎዳው በዝምታ። ምናልባት አንተ ባላሰብከውና ባላደረግከው ነገሮች ሊነኩህ ይወዳሉ። ዝምታ 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 መልስ አለው። ሰምቶ ላዳመጠው አርቆ ላጤነው ይላል የሀገሬ ሰው። አትኩራ። ኩራትን ስትመርጥ የመጨረሻ መውደቂያ ይሆናል። ኩራት አንተን ለፈጠረህ ጌታ ብቻ የሚገባ ነው። አላህን የመረጡት አይኮሩም። ላኢላሃ ኢላላህ የሚሉ ሰዎች ኩራት ከነሱ አይደለም። ይህን ኒዕማ የሰጠህ አንድ አላህ ሲሆን ማመስገን አለብህ እንጂ በሱ ኮርተ ማመጽን አይደለም። ኩራትን የምናየው ከዚህ በፊት በአንድ ህዝብ ላይ ብቻ ነበር። ነገር ግን አሁን ወደ እስልምናም ተቀላቅሏል። ዘመኑ ተበላሽተዋል። ለቤታችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር በማድረግ እንድትተባበሩን እንጠይቃለን። ቻናሉን ማሳደግ ለሁላችንም የሚጠቅም ነው ብዬ አስባለሁ። ኢስላሚክ የሆኑትን ትምህርቶች ለመውሰድ ይጠቅማችኋል። ሰብስክራይብ አድርጉ። እኛ ተመራጭ ህዝቦች ነን፣ አላህ ዘንድም የተወደር ኢሳታ ሚዲያ